ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ማረስተ ዜናዎቹን በማስቀደም ጀምራለሁ። የኤርትራ ኃይሎች ከፋኖና ከህወሓት መሪዎች ጋር በሱዳን በአካል መገናኘታቸው ተነገረ። ቅዳሜ ዕለት በኤርትራ አስመራ ቤተ መንግስት በነበረ የጀነራሎችና የኤርትራ ባለስልጣናት ውይይት መድረክ ላይ ጀነራል ፊሊጶስ ጦርነት ደጃችን ላይ ቆሟል ሲልም ተናግረዋል። አብይ አህመድ ጦርነት ከኛ ጋር አይደፍርም፣ አረብ ኤምሬቶችን ተማምኖ ግን ከደፈረ ልክ አበሾችን 3 ጊዜ አሸንፈን እንዳሳየናቸው ለኩሹ ለአብይ አህመድ ጦርም ትምህርት እንሰጠዋለን ብለዋል። ከቀናት በፊት አዲስ አበባን በ5 ቀን የሚቆጣጠር ሰራዊት አለን ያሉት ጀነራል ተክላይ አብርሃም አስፈላጊ ከሆነ ያለ ጦርነት አዲስ አበባ ባሉን ኃይሎች የብልጽግና ባለስልጣኖችን እንጨርሳቸዋለን ብለዋል። በዝርዝር የምታደምጡት መረጃ ይዘናል። ወዲህ ደግሞ በአማራ ክልልም ውጊያው ሲቀጥል የአገዛዙ ጦር በፋኖ ኃይሎች ድባቅ ተመቷል። ከውጊያ ባሻገርም ፋኖ በሸዋ አዲስ ኮር ያዋቀረ ሲሆን ጄኔራል ተፈራ ማሞ በመድረኩ ላይ የብልጽግናን መንግስት እያጥወለወልነው ነው፣ በየቀኑ እየደመሰስንና እየማረክነው ነው ሲሉም ተናግረዋል። ይህንን አገዛዝ ለመጣል ከሌሎች ኃይሎች ጋር እየሰራን ነው ሲሉም ጄኔራል ተፈራ ማሞ ንግግር አድርገዋል። ንግግራቸውን በቪዲዮ እናስመለክታችኋለን። ወዲህ ደግሞ ጀግናው ጦረኛ የጦሩ መሪ የአርበኛ መሳፍንት ተስፉ ልጅ አርበኛ ጌትነት መሳፍንት ተሰውቷል። እንዴት ተሰዋ የሚለውን ጨምሮ የፋኖን መግለጫ ይዘናል፣ እናስደምጣችኋለን። በሌላ በኩል በደቡብ ክልል የመንግስት ሰራተኞች አድማና አመፅ ሲጠሩ በትግራይ ክልል የጦርነቱ ውጥረት ቀጥሏል። የአብይ አህመድ ባለስልጣናት ከሀገር ዶላር እያሸሹ መሆናቸውም ተገልጿል። ሁሉንም በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም የመንግስት ባለስልጣኖችን ያጋለጠ የመሰረት ሚዲያ የምርመራ ዘገባን በማስቀደም ጀምራለሁ። ኤርፖርት ላይ አንዳንድ የጉምሩክ ሰራተኞች የሚፈጽሙትን ሙስና በተመለከተ መሰረት ሚዲያ ባሳለፍነው ሰኞ ያወጣውን ዘገባ ተከትሎ የጸጥታና ደህንነት አካላት የስሙላ ምርመራ ማድረግ መጀመራቸውም ተነገረ። የሱዳን ዜጎችን በመጠቀም በቀን ከ1 ሚሊዮን ዶላር በላይ የውጭ ምንዛሬ በኤርፖርት በኩል ከሀገር እየወጣ ይገኛልም ተብሏል። በቦሌ አየር ማረፊያ በኩል የሚገቡና የሚወጡ መንገደኞች ላይ በተወሰኑ ሰራተኞች አማካኝነት የሚደርሱ እንግልቶችና የሚፈጸሙ የሙስና ወንጀሎችን በተመለከተ ሚዲያችን ተከታታይ መረጃዎችን ሲያቀርብ ቆይቷል። ይህንን ተከትሎም የመንገደኞችን የቅሬታ ማቅረቢያ ስርዓት ተዘርግቶ ለችግሩ ተገቢው ትኩረት እንደተሰጠው ከዚህ ቀደም ተገልጾ ነበር። ዛሬ የምናስቃኛችሁ ልዩ መረጃ በኤርፖርቱ ዙሪያ ቢሆንም ጉዳዩ ግን ለየት ያለ ነው። እሱም በኤርፖርቱ በኩል የሚደረግ መጠነ ሰፊ ህገወጥ የገንዘብ ዝውውርን ይመለከታል። ጉዳዩ እንዲህ ነው። አንዳንድ ግለሰቦች በተለይ ባለሀብቶችና ባለስልጣኖች ያከማቹትን የውጭ ምንዛሬ ወደ ዱባይ እንደሚያሸሹ የአደባባይ ሚስጥር ከሆነ ሰነባብቷል። ታዲያ በምን መልኩ ይህ ገንዘብ ከሀገር እንደሚወጣ ግምት ቢኖርም የጠራ መረጃ አልነበረም። መሰረት ሚዲያ ለበርካታ ሳምንታት ክትትል ሲያደርግበት የቆየው መረጃ እንደሚያሳየው አሁን የሱዳን ሀገር ዜጎችን ገንዘብ አዘዋዋሪ አድርጎ መጠቀም አንዱ የገንዘብ ማሸሻ መንገድ መደረግም ተጀምሯል። እነዚህ በውጭ ምንዛሬ የተቀመጠ ገንዘብ ወደ ዱባይ ለማሸሽ የሚፈልጉ አካላት በሱዳን ዜጎች በኩል ወደ ዱባይ እየላኩም ይገኛሉ። ይህንን ስራ የሚሰሩት ደግሞ 5 ቡድን በመጠቀም ነው ተብሏል። በእያንዳንዱ ቡድን ውስጥ ደግሞ ከ20 በላይ ሱዳኖች ይገኛሉ። እያንዳንዱ ሱዳናዊ በትንሹ ከ10,000 ዶላር በላይ ይዞ በአንዴ ይወጣል። አንድ የውጭ ሀገር ዜጋ ወደ ኢትዮጵያ ሲገባ ያለውን ብር አስመዝግቦ እንደሚገባ ይታወቃል። ነገር ግን እነዚህ የሱዳን ዜጎች ለዚህ ስራ ብለው
ቀን በቀን ከ$10,000 በላይ የውጭ ሀገር ገንዘብ ይዘው ይወጣሉ ያሉን በኤርፖርቱ ዙሪያ የሚሰሩ የመረጃ ምንጮቻችን ናቸው። ይህ አሰራር በቅርብ ጊዜያት በጣም እየተለመደ እንደመጣ የሚናገሩት አንድ ስም አይጠቀስ ያሉ የጉምሩክ ባልደረባ ደግሞ ዱባይ ሲደርሱ ተቀባይ ያላቸው ገንዘብ ላመጡበት $110 ለኪሳቸው ተቀብለው ወደ ኢትዮጵያ ለሌላ ተመሳሳይ ስራ ይመለሳሉም ብለዋል። የተለያዩ መረጃዎች እንደሚያሳዩት በዚህ መልኩ በሚደረግ ህገወጥ የውጭ ምንዛሬ ዝውውር በቀን $1 ሚሊዮን በላይ ገንዘብ ከሀገር ይወጣል ተብሏል። ኤርፖርት አካባቢ ይህ በግልጽ ይታወቃል። ውስጥ በግልጽ ብሩን ይዘው ሲወጡ ማንም አይናገራቸውም፣ ምክንያቱም አብረው የሚሰሩት ባለስልጣኖች ናቸው የሚሉት ሌላኛው የመረጃ ምንጫችን ሀገሪቱ በዚህ መልኩ በርካታ የውጭ ምንዛሬ እያጣች መሆኑንም ጠቁመዋል። በሌላ ዜና መስመርተኛና ድርድር በሚል ህገወጥ አሰራር በርካቶች ውድቃቸውን ከውጭ ሀገር እንደፈለጉ እያስገቡ መሆኑንም የምርመራ ዘገባው ያሳያል። የኤርፖርት ጉምሩክ ሰራተኞች በስፋት በሚሰሩት ይህ ህገወጥ ድርጊት በቀን እስከ 200,000 ብር እያገኙበት መሆኑም ተሰምቷል። አሰራራቸውን ሲያብራሩም በሁለት ይከፈላል ይላሉ። መስመረኛና ድርድር ተብሎ አንዱና ዋነኛው መስመርተኛ የሚባለው ሲሆን በሂደቱ ሁሉም በሚባል መልኩ ከተላላፊ ጀምሮ እስከ ድንገተኛ ያሉ የሚያውቁት ሆኖ ኤርፖርት ውስጥ በኮድ እቃ ሳይቀረጥ ማሳለፍ መሆኑን ድርጊቱን የሚያውቁ ለሚዲያችን ጠቁመዋል። መስመርተኛ የሚባለው እቃው ከኤክስሬ ጀምሮ ያለምንም ኮሽታ ሻንጣው ተከፍቶ ሳይታይ ይወጣል። ሌላው መንገደኛ ግን በ10,000 ብሮች ለሁለትና ለሶስት ተጨማሪ ሻንጣ ይከፍላል በማለትም አስረድተዋል። በሌላ በኩል ድርድር በሚባል አሰራር ስራውን የሚሰሩት የኤክስሬ ማሽን ሰራተኞች እንዲሁም ውስጥ ያሉ ፈታሾች መሆናቸውም ታውቋል። የኤክስሬ ሰራተኛው እቃውን ፍተሻ ክፍል እንዳይገባ ያደርጋል። የያዝከውን ውድ ዕቃ ይዞ ያስወጣል። በማግስቱ ደውሎ ከ5,000 እስከ 10,000 ብር አስገቡ ይላል። ይገባለታልም። ፈታሾቹ ደግሞ ውስጥ የገባን ነጋዴ ስልክ ተቀብለው ለየስሙላ የተወሰነ ነገር ጽፈው ያስወጣሉ። በማግስቱ ደውለው ብር አስገቡም ይላሉ። ይህን ድርጊት ሲፈጽሙም ከምጽፈውና ከሚቀረጥ እያሉ በግልጽ ሀገርን ገቢ እያሳጡ መሆናቸውንም የመረጃ ምንጮች ለሚዲያችን ገልጸዋል። የሚገርመው ነገር ደግሞ ይህ ሁሉ የሚሰራው በመንግስት ባለስልጣኖች ነው። ኤርፖርት ውስጥ እየተሰራ ያለው ኮንትሮባንድ ጉድ ነው የሚያስብለው። እቃ ከዱባይና ከቻይና በሻንጣ እያደረጉ ከ3 እስከ 4 ሻንጣ ሳይፈተሹ ይዘው ይወጣሉ። ውስጥ ያሉት ሰራተኞች ደግሞ ያሳልፋሉ ያለ ገደብ። በዚህ መልኩ ኮንትሮባንድ እየተጧጧፈ ሀገሪቷ እየተጎዳች ነው የሚሉት አንድ ጥቆማ ሰጪ ናቸው። ታዲያ የዚህን ዘገባ መውጣት ተከትሎ የመንግስት የጸጥታና ደህንነት አካላት ከባለፈው ሐሙስ ዕለት ጀምሮ በኤርፖርት ውስጥ ምርመራ መጀመራቸውም ታውቋል። አንዳንድ መረጃዎች እንደሚያሳዩት የተወሰኑ መስመርተኛ በሚል ስም የሚታወቁ ነጋዴዎች በቁጥጥር ስር ውለዋል ነው የተባለው። ነገር ግን ይህም የስሙላ ነው የተባለው። ምክንያቱም ይህን ስራ እንዲሰሩ የሚፈቀድላቸው የስርዓቱ ተጋሪ የሆኑት ናቸው። አሁን በኢትዮጵያ ውስጥ የሚታዩ ድንገት ስርዓት ፈጠር ድንገት ከየት እንደመጡ የማይታወቁ ስርዓት የፈጠራቸው ባለሀብቶች የሚሰሩት ስራ ነው። ታዲያ የመንግስት ባለስልጣኖች እጃቸው ከታች እስከ ላይ በዚህ ተጨማልቋል። ይህ በእንዲህ እንዳለ በሌላ በኩል ከመቀሌና ከደቡብ ክልል የተሰሙ አጫጭር መረጃዎች እናገራችሁ። መቀሌ ሰው አልባ ከተማ መስላለች። ጎዳናዎቿ ጸጥ ረጭ ብለዋል። ታጣቂዎችም በብዛት አስፓልት ላይ ይታያሉ። አንዳንድ ባንኮች በብር እጥረት ባለፉት ቀናት ተዘግተዋል። ከመቀሌ ወደ አፋር የሚደረግ ጉዞም ተቋርጧል። ከጅቡቲ ወደ መቀሌ እንቅስቃሴም የለም። የሸቀጣሸቀጥ ዋጋ በእጥፍ ጨምሯል ነው የተባለው። ህዝቡ ፍርሃት ላይ ሲሆን ወጣቶች እየተሰደዱ ነው። ሽማግሌዎቹ የህወሓት አመራሮች እንደ ሽሬ የመሳሰሉ አካባቢዎች ሄደው ከትመዋል ነው የተባለው። የብልጽግና ሹማምንቶች ባህላዊ ጀነራል እያሉ የሚጠሯቸው የህወሓት ጀነራሎችም እንቅስቃሴያቸውን ገድበዋል ነው የተባለው። ታጣቂዎችም ስለንቦናቸው ጦርነት እናድርግ አናድርግ በሚል ለሁለት መከፈሉም ነው የተነገረው። ለዳግም ጦርነት ዝግጅት ከባድ ቅድመ ዝግጅት እየተደረገ ነው። ከቀናት በፊት እንደዘገብነውም ህወሓት ከዚህ ቀደም ቀብሮ የደበቃቸው ከባባድ መሳሪያዎችንም እያወጣ ነው። ከዚህ ቀደም በ2013 የነበረው የውጊያ ሞራል
በትግራይ ሰራዊት ውስጥ ባይኖርም በከፍተኛ አመራሮች በኩል ግን ከፍተኛ የውጊያ ሞራል እየታየ መሆኑም ተገልጿል። ይህ በእንዲህ እንዳለ ደግሞ ከደቡብ ክልል ሰበር ዜና ተሰምቷል። በደቡብ ክልል ከሚቀጥለው ሰኞ ጀምሮ መንግስት ላይ አድማ ተጠራ። የብልጽግና ማፊያ ቡድን የመንግስት ሰራተኞችን ደሞዝ ጨምሬያለሁ ብሎ ዘላብዶ ኑሮን እሳት ዋጋ ላይ ሰማይ ካደረሰ በኋላ የስድስት ክልሎችን ማለትም ሲዳማ፣ ጉሙዝ፣ ደቡብ ምዕራብ፣ ማዕከላዊ ኢትዮጵያ፣ ደቡብ ወዘተ ክልሎችን አዲሱን ደሞዝ መክፈል ባለመቻሉ ከቀጣይ ሰኞ ጀምሮ የስራ ማቆም አድማ እንደሚደረግ ከህቡ አደረጃጀት ኮሚቴዎች የደረሰን መረጃም ያመላክታል። እንኳን አዲሱን ደሞዝ ጭማሪ ሊከፍለን ይቅርና ከዚህ በፊት ያልተከፈለን ክምር የደሞዝ ክምችታችንንም አልሰጠንም ሲሉ የደቡብ የመንግስት ሰራተኞች ገልጸዋል። በዚህም አድማ ለመውጣት ተገደናል ሲሉም ነው ለሚዲያችን የገለጹት። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች ከማለፌ በፊት ከኤርትራ የተሰማውን ሰበር ዜና አስቀድማለሁ። ቅዳሜ ዕለት በኤርትራ ቤተ መንግስት በነበረ የጀነራሎችና የሀገሪቷ ከፍተኛ ሹማምንት መድረክ ላይ ስለ ኢትዮጵያ ሲዶለት ማምሸቱን ዘሆርን አፍሪካ አይስ የተሰኘ በምስራቅ አፍሪካ ዙሪያ የሚጽፍ የመረጃ ምንጭ ዘግቧል። በትላንትናው የከፍተኛ ባለስልጣናትና የጀነራሎች ስብሰባ ላይ በቀጠናው ካለው የጦርነት ስጋት ጋር በተያዘ ከፍተኛ ውይይት የተደረገ ሲሆን የሱዳኑ አርኤስኤፍ ኃይልና የኢትዮጵያው የአብይ አህመድ ኃይል ለኤርትራ እንደ ስጋት ቀርበው ከፍተኛ ውይይትም ተደርጎባቸዋል። የመክፈቻ ንግግር ያደረጉት ጀነራል ፊሊጶስ ጦርነት ደጃችን ላይ ቆሟል፣ ዝግጁ ልንሆን ይገባል ሲሉም ተናግረዋል። ጀነራሉ ስለ አብይ አህመድ ኢትዮጵያ በተደጋጋሚ ዝርዝር ጉዳዮችን ያቀረቡ ሲሆን የኢትዮጵያ መንግስት ጦርነቱን የመጀመር አቅም የለውም፣ ነገር ግን አረብ ኤሚሬቶች ቃል የገቡለትን ስምምነት ተማምኖ የአየር የበላይነት እነሱ እንደሚሉት በሱ ተጠቅመው ሊጀምሩ ይችላሉ ሲሉ የተናገሩ ሲሆን ከ3 ጊዜ በላይ ገጥመነው አሳፍረን የመለስነውን ማንም አያሸንፈውም የተባለውን የሀበሻን ኃይል ጦር ታስታውሳላችሁ። አሁን ደግሞ የኩሽ ኃይል ገጥሞናል። ውጊያ በገጠመበት ሁሉ የሚሸነፈው የኩሽ የአብይ አህመድን ጦር በመሬት ላይ ለኛ ምንም ነው ሲሉም ጀነራል ፊሊጶስ ተናግረዋል። ከዚህ ከእሳቸው ሰፊ መክፈቻ ንግግር በኋላ ሌሎች ጀነራሎችም ንግግር ያደረጉ ሲሆን ከቀናት በፊት ከኢትዮጵያ ድንበር አቅራቢያ ሆነው ለኤርትራ ሰራዊት በ5 ቀን አዲስ አበባን የሚቆጣጠር ሰራዊት አለን ያሉት ጄኔራል ተክላይ አብርሃ በዚህ የቤተ መንግስት ጉባኤ ላይ ደግሞ ጦርነቱ ሳይጀመር አዲስ አበባ ላይ ያሉ ባለስልጣናትን እየለቀመ የሚገል ቡድን አሰራጭተን ብልጽግናን ባዶ ማድረግ እንችላለን ሲሉም ተደምጠዋል። በዚህ ስብሰባና ውይይት ላይ የህወሓትና የፋኖ ኃይሎች ጉዳይም የተነሳ ሲሆን የፋኖ ወቅታዊ አቋም በኤርትራ ኃይሎች ብልጽግና ለማዳከም በቂ ሆኖ መገኘቱን በቂ ሆኖ እንደሚገኝ ያነሱ የኤርትራ ሹመኞች እንዳሉም ተነግረዋል። በቀጥታ ከፋኖ ኃይሎችና ከህወሓት መሪዎች ጋር ግንኙነት እየተደረገ መሆኑን የመረጃ ምንጮቹ አልደበቁም። ይህ ዘሆርን አፍሪካ አይስ የተሰኘው ጋዜጣ በሱዳን ውስጥ የፋኖ መሪዎች ከቲዲኤፍ መሪዎችና ከኤርትራ ጀነራሎች ጋር የጋራ ትስስር መፍጠራቸውንና አንድ ላይ መታየታቸውንም ተናግረዋል። በነገራችን ላይ ከጀነራል ተክላይ አብርሃ ንግግር በኋላ በትላንትናው ዕለት በአዲስ አበባ ታይቶ በማይታወቅ ሁኔታ የትግራይ የኤርትራና የአማራ ወጣቶች እየታፈሱ መሆኑንም አረጋግጠናል። ብልጽግና ባለስልጣኖቹ የማረፊያ ቦታ እንዲቀይሩ ማዟል። ባለስልጣናት ሊገደሉብኝ ይችላሉ በሚል በአብይ አህመድ ላይ ከባድ ስጋትም ተፈጥሯል ነው የተባለው። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች እንዲሁም አበይት ጉዳዮች አልፋለሁ። በቅድሚያም ከወሎ ወደ ተገኘው ሰበር የጦር ግንባር መረጃ እናልፋለን። በመካነ ሰላም ዙሪያ ወረዳ በተደረገ ተጋድሎ በሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ሰራዊት ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰበት ታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ጌታሰው አስረስ ብርጌድ በመካነ ሰላም ዙሪያ ወረዳ በትላንትናው ዕለት በወሰደው እርምጃ ታላቅ ድል መጎናጸፉን ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ አሳውቋል። በዚህም በሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ስር የሚገኙ የአንድ ጋንታ አባላት ሙትና ቁስለኛ ሲደረጉ በክፍለ ጦሯ ላይ ተጨማሪ የሰብአዊና ቁሳዊ ኪሳራ
ማድረስ ተችሏል ነው የተባለው። ከፋኖ ጋር የእጅ በእጅ ውጊያ በማድረግ ያልቻለው የብልጽግና ኃይል በወረዳው በታዳጊዋ መቅደላ ከተማ የእሁድ ገበያ እየተገበያዩ በነበሩ ገበያተኞች ላይ የከባድ መሳሪያ ጥቃት በመፈጸም 5 ንጹሃኖችን ሲገድል በርካቶችን ማቅሰሉም ታውቋል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ከጎንደር አሳዛኝ መረጃ ተሰምቷል። ጀግናው ሻለቃ ጌትነት መሳፍንት የጀግናው አርበኛ የመሳፍንት ልጅ የአማራ ህዝብን በሙሉ አኩርቶም ተሸኘ። ሻለቃ ጌትነት መሳፍንት ለአማራ ህዝብ ሲባል የሚያምር መልክና ቁመናው፣ ወጣትነቱ፣ ጀግንነቱ፣ መዝናናት፣ መፈንደቁ፣ ገንዘብና ማጊጡ ሳይበግሩት ከኩዮቹ ተለይቶ በለጋ ዕድሜው ክላሽ አንግቶ ዱር ቤቴ ብሎ የአባቱን አርበኛ መሳፍንት ተስፉን ፈለግ ተከትሎ ለአማራ ህዝብ መከራና ስቃይ፣ መፈናቀልና ሞት አጠር ለመሆን ከፊት በመሰለፍ ማድረግ ያለበትን ሁሉ እንደ ኮዳ ውሃ አንጠፍጥፎ መስጠት ያለበትን ሁሉ ሰጥቶም በክብር ተሰዋ። ሻለቃ ጌትነት መሳፍንት ህይወቱን በሙሉ ለአማራ ህዝብ ሰጥቶ ከአጅሬ ጃንራ እስከ ጎንደር ከተማ ከጎንደር ዙሪያ እስከ በለሳ ከደባርቅ እስከ ማይጸብሪ ድረስ ደከመኝ ሰለቸኝ ሳይል የብልጽግናን ኃይል እንደ ቆሎ እየቆላ ፊቱ ላይ ጠላት ለሴኮንዶች የማይቆሙ የአባቱ ልጅ ነበር። ጀግናና ብርሌ እድሜ የለውም ነውና ነገሩ እንደ አላዛር ከሙታን ላይ ነሳ የትግል ዓላማውን አደራ ሰጥቶም በክብር አርፏል። ለአባቱ አርበኛ መሳፍንት ተስፉና ለወንድሙ አርበኛ ሻምበል መሳፍንትን ጨምሮ ለመድላው የአማራ ፋኖና የትግሉ ማህበረሰብ በሙሉ መጽናናትን እንመኛለን። የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታደሉ ነው መረጃውን ያጋራን። ይህ በእንዲህ እንዳለ ደግሞ የአፋባሃ በላይ ዘለቀ ዕዝ መግለጫ አውጥቷል። አርበኝነት በጀግንነት መስዋዕትነት የደም ቀለም የሚከተብ ህያው የኪዳን ብራና ነው በማለት ይጀምራል። ከአፋባሃ በላይ ዘለቀ ዕዝ የተላለፈ የሐዘን መግለጫ ከጥንት ታሪካችን ከዛሬ ተግባራችን ከራስ በላይ ለሀገር ከራስ በላይ ለህዝብ በማስቀደም በላብ ተጠቅመን ደማችንን አፍሰን አጥንታችንን ከስክሰን አንጡርና ንብረት አባክነን በድል በክብር ሀገር ጸንቶ እንዲቆይና ዛሬም የህዝባችን ማንነታዊ ህልውና ጣም አስቀጣይነት አርበኝነታችን መሆኑን እንገነዘባለን። ጥቅምት 29 ቀን 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጅር የተሰኘች አነስተኛ ከተማ የጠላትን የእጅ አዙር ተልዕኮ ሳያነግቡ እንዳልቀሩ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳዳሪ ኃላፊ ሆነው ጀግናው አርበኛ ጌትነት መሳፍንት መስዋዕትነት ከፍሏል። ከ10 ዓመት በላይ ከወላጅ አባቱ ከአይበገሬው አርበኛ መሳፍንት ተስፉ ጋር በመሰለፍ የለጋነት እድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራ ህዝብ ለመታደግ አያሌ ጦርነት ግንባሮችን በድል የቋጨው ጌትነት መሳፍንት በተለያዩ ግንባሮች ተጋድሎን 5ኛ ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ፍልሚያ ተመልሶ እየተሰለፈ ሲያሻው በክላሽ ሲያሻው በብሬን የብልጽግናን ኃይል እያራገፈ የአገዛዙን ጦር ድል ሲነሳም ኖረዋል።